የተከበራችሁ ኢትዮጵያውያን በሌሉ ገዢዎች አንጣላ። እነሱ ወደማይመለሱበት ሄደዋል። ቢያጠፉም ቢያለሙም ከእንግዲህ በኋላ ፈራጁ እሱ ፈጣሪ እንጂ እኛ አይደለንም። ስለነሱ ስንጨቃጨቅ ልጆቻችንን አገር አልቦ እንዳናደርግ ታሪክ የምንማርበት ታሪክ ወደ ኋላ መለስ ብለን ዕውቀት የምንገበኝበት እንጂ ታሪክ እስረኛ ሊያደርገን አይገባም። የታሪክ እስረኞች በስተናል። ትናንትና ውስጥ ውለን የምናድር ትናንትናን የምናመነዥግ የምናኝክ ነገን ለማየት የምንቸገር በጣም በርካታ ሰዎች አለ። ዳኒ ከጽሁፉ በላይ እዚህ ቤት ስላመጣህን የቤት ደግሞ ነፃነት ስለሚሰጥ እንደፈለጉ መናገር ስለሚቻል ብዙ ምሁራንም ስላሉ ብዙ የኢትዮጵያ አይነት ታሪክ የሌላቸው ሀገራት ኑ እንቀመጥና ትናንትና የለንም ነጋችንን እንጻፍ ብለው ሀገር በሰሩበት ዓለም ውስጥ እንደኛ ተነግሮ ተነቦ ታይቶ የማይጠገብና የማያልቅ ታሪክ ያለን ስብስቦች በታሪክ ጉዳይ የምንጣላ ሳንሆን እየፈለፈል የምናስተምር እየፈለፈል የምንሰጥ ብንሆን የተገባ ይመስለኛል። ትናንት እንግዶች ነበሩን ከመካከለኛው ምስራቅ የመጡ የአድዋ ሙዚየምን አይተው ምን እንዳሉ ብነግራችሁ በጣም ትደነቃላችሁ። ደግነቱ በታሪክ ተወልደን በታሪክ አንቀልባ ታዝለን ታሪክ ስንሰማ ኖረን በታሪክ ላይ የተኛን ሰዎች ያ ነገር ቢወደስ አይገባንም። ምክንያቱም ናፋቂዎች ነና ያለንን ሳይሆን የሌለንን ስለምናፍቅ አይገባንም። ኢትዮጵያውያን የሚያኮራ ታሪክ አለን። ኢትዮጵያውያን ስናልፍ ስናገድም ያጠፋናቸው በርካታ ሰዎች አሉ። እስካሁን ኢትዮጵያ ውስጥ ሰው እንጂ መልአክ ተሹሞ አያውቅም። ስሙን ብታሳምሩም ብታሳንሱም ሰው ነው። ሰው ደግሞ ደካማ ነው። ሰው ደካማ ስለሆነ ያጠፋል፣ ያለማል። በማን ላይ? በእናቱ ላይ፣ በሚስቱ ላይ፣ በልጁ ላይ፣ እንኳን በእናንተ ላይ። አመሰግናለሁ።